ቅድስቲቷ ቀዶ ጠጋኝ በአዲስ አበባ ከተማ ላይ የከበደ ሰማይ ዝናብ ያዘለ ጥቁር ደመና ተንጠልጥሏል። ዓመቱ 1969 ዓ.ም ነው። የኢትዮጵያ አየር በደም በጭካኔና በፖለቲካዊ አብዮት ማዕበል ውስጥ የሚናወጥበት የዘመነ ቀይ ሽብር መባቻ። ከውጭ የከተማዋ ጸጥታ በድንገተኛ የክላሽንኮቭ ተኩስ ሩምታ ይረብሻል። የሰልፈኞች ጩኸት፣ የጦር መኪኖች ግርግር እና የሞት ሽታ አየሩን ሞልቶታል። በዚህ የትርምስ ማዕከል ውስጥ ከውጭው ዓለም ግርግር ሙሉ በሙሉ በተነጠለች አንዲት የጥቁር አንበሳ ጠባብ የቀዶ ጥገና ክፍል ውስጥ ግን ፈጽሞ የተለየ ጦርነት እየተካሄደ ነው። ካትሪን ሃምሊን አጭር ቁመናዋን በሰማያዊ የሕክምና ጋውን ሸፍና የቀዶ ጥገና መብራቱ በፈጠረው ደማቅ ብርሃን ስር ቆማለች። መላው የሀገሪቱ ሰራዊት የሰው ሕይወት ለማጥፋት በሚተራመስበት በዛች አስፈሪ ሰዓት የእርሷ ጣቶች ግን የረቂቅ ጥበብና የሕይወት አድን ስራቸውን በተመስጦ ያከናውናሉ። በጣቶቿ መሃል የያዘችው ስስ መርፌና ክር በፊቷ በህመም ለደነዘዘችው በሽንትና በሰገራ ጠረን ምክንያት ከማህበረሰቡ ለተገለለችው የ15 ዓመት ገጠሬ ልጃገረድ ብቸኛ የትንሣኤ በር ነበር። የካትሪን ባለቤት ዶክተር ሬጅናልድ ሃምሊን በሌላኛው የክፍሉ ጥግ ሆኖ በላብ የተሞላ ግንባሩን እየጠረገ የደም ግፊቷን ይቆጣጠራል። ውጭ ላይ አብዮቱ ሕይወትን ሲያረግፍ፣ እዚህ ክፍል ውስጥ ግን እነዚህ ሁለት አውስትራሊያውያን የሞተን ተስፋ ከጉድጓድ እያወጡ ነው። ይህች ሴት፣ ይህ ሰው እና ይህች በህመም የተሰበረች ሀገር እንዴት እዚህ ነጥብ ላይ ሊገናኙ ቻሉ? ከዚህ የጥይት የደምና የሕክምና ኬሚካል ጠረን ከታመቀበት ክፍል ወጥተን የጊዜን መጋረጃ ስንገልጥ ታሪካችን የሚጀምረው ከግማሽ ክፍለ ዘመን በፊት ውቅያኖሶችን አቋርጦ በሲድኒ አውስትራሊያ ነው። ካትሪን ኒኮልሰን በ1924 እንደ አውሮፓውያን አቆጣጠር ስትወለድ ሕይወቷ በምቾት በሰላምና በተንደላቀቀ የቤተሰብ ፍቅር የተከበበ ነበር። በልጅነቷ የነበራት ህልም እንደ ማንኛውም ወጣት የተረጋጋ ህይወት መምራት ቢሆንም በውስጧ ግን ያልተገራ የሰብአዊነት ጥሪን ተከተክ ነበር። የሕክምና ትምህርቷን ስትከታተል አንድ ህይወቷን ለዘላለም የሚቀይር ሰው አገኘች። ዶክተር ሬጅናልድ ሃምሊን። ሬጅናልድ ከሷ በእድሜ ከፍ ያለ፣ በሁለተኛው የዓለም ጦርነት ወቅት በባህር ኃይል ሐኪምነት ያገለገለ ሰፊ የህይወት ተሞክሮና ጥልቅ የፍልስፍና አስተሳሰብ የነበረው ሰው ነበር። የእርሱ ብስለትና የካትሪን የልብ ንጽህና እንደ አንድ ፍጹም ዜማ ተዋህደው አዲስ የህይወት ምዕራፍ ከፈቱ። በ1950 ተጋቡ። ሆኖም የሲድኒው የተንደላቀቀ የሕክምና ሥራ ለነፍሳቸው እረፍት ሊሰጣቸው አልቻለም። የእኛን ዕውቀት በእጅጉ የሚፈልጉ የዓለም ክፍሎች አሉ የሚለው የሬጅናልድ ሐሳብ የሁለቱን ልብ ወደ አፍሪካ አቅጣጫ ዞረው። በ1959 እንደ አውሮፓውያን አቆጣጠር አንድ የሎንዶን የሕክምና መጽሔት ላይ ያዩት ማስታወቂያ የህይወታቸውን ኮምፓስ አቅጣጫ አስቀየረው። የኢትዮጵያ መንግስት በአዲስ አበባ ለከፈተው የልዕልት ፀሐይ ሆስፒታል የማህፀንና ጽንስ ሐኪሞች ይፈልግ ነበር። ካትሪንና ሬጅናልድ የ3 ዓመት የሥራ ውል ፈርመው ከአረንጓዴዋ ሲድኒ ተነስተው በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወደምትመራው ጥንታዊትና እንቆቅልሽ ወደ ሆነችው ሀገር ኢትዮጵያ ገቡ። አዲስ አበባ ሲደርሱ አየሩ ቀዝቃዛ፣ ህዝቡ እንግዳ ተቀባይና ከተማዋ የሰላም ተምሳሌት ትመስል ነበር። የመጀመሪያ ዓላማቸው ዘመናዊ የአዋላጅ ነርሶች ትምህርት ቤት ማቋቋም ነበር። ነገር ግን መሬት ላይ ያለው እውነት ያዘጋጁትን እቅድ ሙሉ በሙሉ የሚያፈርስ አስደንጋጭ ክስተት ይዞ ጠበቃቸው። ወደ ሆስፒታሉ ግቢ በገቡ በመጀመሪያዎቹ ሳምንታት በሆስፒታሉ በሮች አካባቢ ተኮማትረው ፊታቸውን በነጠላ ሸፍነው ከሰው ተገልለው የተቀመጡ በርካታ ወጣት ሴቶችን ተመለከቱ። ወደ እነርሱ ሲጠጉ አየሩን የሚሰነጥቅ ከባድ የሽንትና የሰገራ ጠረን አፍንጫቸውን መታው። እነዚህ ሴቶች ገና በለጋ ዕድሜያቸው አግብተው በማህፀን መጥበብ ምክንያት ለቀናት በምጥ ሲሰቃዩ የቆዩ፣ በመጨረሻም ልጃቸው በማህፀናቸው ሞቶ የሽንትና የሰገራ መተላለፊያ ቱቧቸው ወይም ፌስቱላ የተቀደደባቸው ምስኪን የገጠር እናቶች ነበሩ። ባሎቻቸው አጸያፊ ጠረን አላችሁ ብለው ጥለዋቸው ማህበረሰቡን እንደ እርግማን ቆጥሮ ከቀየው አባሯቸው፣ ቤተ ክርስቲያንና መስጊድ እንኳን በራቸውን ዘግተውባቸው በጅብ እንዳይበሉ ዛፍ ላይ ተንጠልጥለው የሚያድሩ የህይወት ገሃነምን በምድር ላይ የሚኖሩ ሕያዋን ሙታን ነበሩ። ካትሪን ይህንን ስታይ በእንባ ታጠበች።
ሬጂናልድ በድንጋጤ ደነዘዘ። በእንግሊዝም ሆነ በአውስትራሊያ የሕክምና ታሪክ ውስጥ ይህ በሽታ ከ19ኛው መቶ ክፍለ ዘመን በኋላ ጠፍቶ ስለነበር እንዴት አድርገው ማከም እንዳለባቸው እንኳን ትክክለኛው ዕውቀት አልነበራቸውም። የ3 ዓመቱ ኮንትራት ወደ ሕይወት ዘመን ቃል ኪዳን የተለወጠው በዚያች ቅጽበት ነበር። እነዚህን ሴቶች ጥለናቸው አንመለስም ሲሉ በልባቸው ቃለ መሐላ ፈጸሙ። ጉዟቸው ግን አልጋ በአልጋ አልነበረም። በመጀመሪያዎቹ የቀዶ ጥገና ሙከራዎቻቸው ልብ ሰባሪ ውድቀቶችን አስተናግደዋል። በዘመኑ የነበሩ የሕክምና መጻሕፍት ስለ ፌስቱላ ጥገና በቂ መረጃ አልነበራቸውም። ካትሪንና ሬጂናልድ የራሳቸውን አዳዲስ ቴክኒኮች መፍጠር ነበረባቸው። በ1960ዎቹ መጀመሪያ ላይ አንድ እጅግ ውስብስብ የሆነ የፌስቱላ ቀዳዳ ያላት ሴት ታክማ ከቀዶ ጥገናው በኋላ ስፌቱ ተመልሶ ሲፈታና ሴትዮዋ ተስፋ ቆርጣ ስታለቅስ ካትሪን ከእርሷ ጋር አብራ ታለቅስ ነበር። ፈተናው የሕክምና ብቻ አልነበረም። በሆስፒታሉ ውስጥ የነበሩ ሌሎች ታካሚዎችና የሕክምና ባለሙያዎች የፌስቱላ በሽተኞች በሚያወጡት ጠረን ምክንያት ከእነዚህ ሰዎች ጋር አንቀመጥም፣ ሆስፒታሉን ያረክሳሉ በማለት ከፍተኛ ተቃውሞ አስነሱ። ካትሪንና ሬጂናልድ እንደ ጠላት ተቆጠሩ። ሆኖም የእነርሱ ጠላት የሰው ልጅ አልነበረም። ጠላታቸው ድንቁርና፣ ድህነትና በማህበረሰብ ውስጥ ስር የሰደደው የሴቶችና የአካል ጉዳተኞች ጭቆናና መገለል ነበር። ከነዚህ ሁሉ ውጣ ውረዶች መሃል የካትሪንና የሬጂናልድ ትልቁ ድል የሕክምና ቡድናቸውን የገነቡበት መንገድ ነበር። ታሪካቸው ያለ አንዲት አስደናቂ ገጸ ባህሪ ሙሉ ሊሆን አይችልም። እርሷም ማሚቱ ጋሺ ናት። ማሚቱ የ15 ዓመት ገጠሬ ልጃገረድ ስትሆን በምጥ ምክንያት ፌስቱላ አጋጥሟት ልጇ ሞቶባት ቤተሰቦቿ በቃሬዛ ተሸክመው አዲስ አበባ ያመጧት በሽተኛ ነበረች። ካትሪን በተሳካ ሁኔታ ቀዶ ጥገና አድርጋ ዳነቻት። ማሚቱ ግን የምትመለስበት ቤተሰብም ሆነ ሀገር አልነበራትም። ካትሪን በሆስፒታል ውስጥ አልጋ አንጣፊ እንድትሆን ቀጠረቻት። ቀስ በቀስ ይህች ማንበብና መጻፍ የማትችል የገጠር ልጅ በቀዶ ጥገና ክፍል ውስጥ ሐኪሞቹ የሚጠቀሙባቸውን መሳሪያዎች ስም ማጥናት ጀመረች። ሬጂናልድ የማሚቱን ልዩ የሆነ የማስተዋል ችሎታ ሲያይ ከመሳሪያ ቀባይነት አልፎ ስፌት እንዴት እንደሚሰፋ ሊያስተምራት ወሰነ። የሕክምናው ማህበረሰብ ይህ እብደት ነው፣ ያልተማረች ሴት እንዴት ቀዶ ጥገና ታደርጋለች ብሎ አጉረመረመ። ነገር ግን ሬጂናልድና ካትሪን አላፈገፈጉም። ዓመታት እያለፉ ሲሄዱ ማሚቱ ጋሼ የካትሪን ቀኝ እጅ ሆነች። በዓለም ላይ ካሉ ታላላቅ የፌስቱላ ቀዶ ጥገና ጠበብት አንዷ ለመሆንም በቃች። ማንበብ የማትችለው ማሚቱ የዓለም አቀፍ የሕክምና ፕሮፌሰሮች አዲስ አበባ እየመጡ የሰርጀሪ ጥበብን ከእርሷ እስከ መማር ደረሱ። ይህ የካትሪን ታላቁ ስኬት ነበር። የተሰበረውን መጠገን ብቻ ሳይሆን የተሰበረውን ራሱን የፈውስ መሳሪያ ማድረግ። ይህ በእንዲህ እንዳለ በሀገሪቱ ላይ የፖለቲካው አየር እየከበደ መጣ። የ1966ቱ አብዮት ፈንድቶ ንጉሠ ነገሥቱ ከስልጣን ወረዱ። ደርግ ስልጣንን ተቆጣጠረ። በ1974 እንደ አውሮፓውያን አቆጣጠር ሀገሪቱ በግርግር ማዕበል ውስጥ እየተናወጠች ባለችበት፣ የውጭ ዜጎች ሀገሪቱን ጥለው በሚሸሹበት በዚህ አስጨናቂ ወቅት ካትሪንና ሬጂናልድ በዓለም አቀፍ ለጋሾች እርዳታ የራሳቸውን ሆስፒታል የአዲስ አበባ ፌስቱላ ሆስፒታልን ገንብተው አስመረቁ። ይህ ውሳኔ ከእብደት የሚቆጠር ነበር። የደርግ ካድሬዎች ሆስፒታሉን በጥርጣሬ ዓይን ይመለከቱት ጀመር። እነዚህ ነጭ ኢምፔሪያሊስቶች ምን እየሰሩ ነው የሚሉ ጥያቄዎችን አነሱ። በዛን ወቅት የሕክምና መሳሪያዎችና መድኃኒቶች ወደ ሀገር እንዳይገቡ በጉምሩክ ታገዱ። የሆስፒታሉ አልጋዎች ሞልተው ታካሚዎች መሬት ላይ ተኝተው የማደንዘዣ እጥረት በተፈጠረበት ወቅት ሬጂናልድ በግሉ ከባለስልጣናት ጋር ለማስፈቀድ ያደረገው ሙከራ ሳይሳካ ይልቁንም ለሕይወቱ በሚያስፈራ ዛቻ ተመለሰ። ሆኖም የካትሪን ጽናት አስገራሚ ነበር። ማታ ማታ ተኩስ ሲሰማ ታካሚዎች እንዳይደነግጡ እያቀፈች ታረጋጋቸው ነበር። የቀይ ሽብር ግድያዎች በበዙበት በወቅቱ ደም የነካቸው ወጣቶች ወደ ሆስፒታሉ ግቢ ሾልከው ሲገቡ ካትሪን ደብቃ አክማ ታስመልጣቸው እንደነበር በሽክሽክታ ይነገራል። መንግስት ተቀያየረ፣ ርዕዮተ ዓለሞች ፈረሱ። ነገር ግን የካትሪን ሆስፒታል የፍቅርና የደህንነት ደሴት ሆኖ ጸና። በዚህ መሃል ካትሪንና ሬጂናልድ በርካታ አስደናቂ ተልዕኮዎቻቸውን በተሳካ ሁኔታ ተወጥተዋል። አንዱና ዋናው በ1977 አስከፊ ረሃብ ወቅት የሰሩት ነበር። በሰሜን ኢትዮጵያ በርካቶች በረሃብ ሲረግፉ
ከድርቁ ጋር ተያይዞ የፊስቱላ በሽታ ቁጥሩ በእጥፍ ጨመረ። ሴቶቹ አጥንታቸው እስኪቆጠር ከስተው በመንገድ ላይ እየወደቁ ወደ ሆስፒታሉ ይመጡ ነበር። ካትሪንና ቡድኗ ከቀዶ ጥገናው በፊት እነዚህን ሴቶች ስነልቦናቸውንና ስጋቸውን ለመገንባት የሕክምና ማዕከሉን ወደ የምግብና የተስፋ ማከፋፈያ ጣቢያነት ቀየሩት። ይህን ሁሉ ሲያደርጉ የውጭ እርዳታ ማግኘት እጅግ ፈታኝ በነበረበት የኮሚኒስት ስርዓት ውስጥ ሆነው እንደነበር ልብ ይሏል። የህይወት ዑደት ግን የራሱ የሆነ ጨካኝ ህግ አለው። በ1993 እንደ አውሮፓውያን አቆጣጠር ለ43 ዓመታት የካትሪን የህይወት አጋር የሙያ ጓድና የጥንካሬዋ ምንጭ የነበረው ዶክተር ሬጂናልድ ሃምሊን ባደረበት ህመም ከዚህ ዓለም በሞት ተለየ። የካትሪን ዓለም ተናወጠች። የቀብር ስነ ስርዓቱ ሲፈጸም በሺህ የሚቆጠሩ የዳኑ እናቶች ለቅሶ በሆስፒታሉ ግቢ ውስጥ ሰማዩን ቀደደው። ካትሪን በባሏ መቃብር ላይ ቆማ ስታለቅስ ብዙዎች አሁን ሁሉም ነገር አበቃ፣ ካትሪን ወደ አውስትራሊያ ትመለሳለች ብለው አስበው ነበር። ተስፋ መቁረጥ፣ ብቸኝነትና የዕድሜ መግፋት ጠላቶቿ ሆነው ሊያሸንፏት አሰፍስፈው ነበር። ነገር ግን በማግስቱ ጠዋት አይኖቿ በእንባ እንዳበጡ ያንን ሰማያዊ ጋውን ለብሳ ወደ ቀዶ ጥገናው ክፍል ተመለሰች። ስራችን ገና አላለቀም አለች ማሚቱን እያየች። በእርግጥ አላለቀም ነበር። ሬጂናልድ ከሞተ በኋላ ባሉት ዓመታት ካትሪን በሚያስገርም የሞራል ልዕልና ስራዋን አስፋፋች። አዲስ አበባ ላይ ብቻ መጠበቅ በቂ እንዳልሆነም ስለተረዳች ጦርነትና ግርግሩ ካበቃ በኋላ በክልል ከተሞች በባህር ዳር፣ በመቀሌ፣ በይርጋለም፣ በሐረርና በመቱ አዳዲስ የፊስቱላ ማዕከላትን አቋቋመች። ከዚህ አልፎ የተጎዱትን ከማከም ይልቅ አስቀድሞ መከላከል ይሻላል በሚል መርህ የሃምሊን አዋላጅ ነርሶች ኮሌጅን መሰረተች። ከየገጠሩ የተውጣጡ ወጣት ሴቶችን እያስተማረች ወደ ማህበረሰባቸው እንዲመለሱና እናቶች በምጥ እንዳይሰቃዩ አደረገች። ሕይወታቸው ሙሉ በሙሉ መዳን ላልቻለና ዘላቂ ጉዳት ለደረሰባቸው ሴቶች ደግሞ ደስታ መንደር የተባለ የግብርና እና የዕደ ጥበብ መንደር ከፍታ የራሳቸውን ገቢ እያገኙ በክብር እንዲኖሩ አደረገች። ታሪካችንን ወደ ማጠቃለያው ስናመጣ ጊዜው ወደ 2012 ገደማ ይወስደናል። ዝናቡ ቆሟል። የአዲስ አበባ ሰማይ ጠርቷል። በሃምሊን ፊስቱላ ሆስፒታል ግቢ ውስጥ ያማሩ አበቦች ፈክተዋል። ካትሪን በሰማኒያዎቹ መገባደጃ ዕድሜዋ ላይ ትገኛለች። ፀጉሯ እንደ በረዶ ነጭ ሆኗል። አካሄዷ በከዘራ የተደገፈና የዘገየ ነው። ነገር ግን ፊቷ ላይ ያለው የሰላምና የፍቅር ብርሃን አሁንም ያንጸባርቃል። በሆስፒታሉ ግቢ ውስጥ ስታልፍ አዲስ የቀዶ ጥገና ተደርጎላቸው የዳኑ አዳዲስ እና ደማቅ ቀሚሶችን የለበሱ ወጣት ሴቶች በደስታ እየዘፈኑና እየጨፈሩ ይቀበሏታል። አንዳንዶች እግሯ ስር ወድቀው ይስማሉ። ሌሎቹ እማማ ካትሪን እያሉ በእንባ ያቅፏታል። እርሷም በፈገግታ እየተቀበለች ትመርቃቸዋለች። ዶክተር ካትሪን ሃምሊን በሙያዋ እጅግ የበዙ ሽልማቶችን ካገኘች በኋላ በ2020 እንደ አውሮፓውያን አቆጣጠር በ96 ዓመቷ ከ6 አስርት ዓመታት በላይ ባገለገለችበት ከ60 ሺህ በላይ እናቶችን ከሞትና ከመገለል ባዳነችበት የሀገሯና የሕዝቡ አካል በሆነችው በዚያው በአዲስ አበባ ምድር በሰላም አረፈች። ታሪኳ የሕክምና ሳይንስ ድል ብቻ አይደለም። ታሪኳ በፖለቲካዊ አብዮት፣ በረሃብና በማህበራዊ ምስቅልቅል ውስጥ ሳይበገሩ በአንዲት የሰው ልጅ ልብ ውስጥ የሚገኝ የፍቅርና የርህራሄ ኃይል ዓለምን እንዴት ሊለውጥ እንደሚችል የሚያሳይ ሕያው ምስክርም ነው። ሐውልቷ የተገነባው በድንጋይ ላይ ሳይሆን በ60 ሺህ እናቶች ማህፀን፣ በማሚቱ ጋሼ እጆች እና በተስፋ ብርሃን በተሞላቸው በደስታ መንደር ውስጥ ነው። ዓለም የጀግኖችን ታሪክና ስም በሰይፍና በጦር ሲጽፍ የካትሪን ሃምሊንን ስም ግን በስስ መርፌ፣ በነጭ ክርና በማይነጥፍ የእናትነት ፍቅር በወርቅ ቀለም ጽፎት ይኖራል። የሳምንት ሰው ይበለን።